አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ የሀጀር ቤተሰቦች እንዴት ናችሁልኝ? ሰላም ናችሁን? ያለው አልሐምዱሊላህ። በጣም ናፍቃችሁኛል። በጣም ጠፍቻለሁኝ። ቢያንስ 3 ወር ምናምን እንደዛ ከዛም በላይ ይሆናል እና ከገባሁኝ ዩቱብ ራሱ ረስቶኛል። የምሬን ነው ብላችሁና እንዴት ናችሁልኝ? በጣም ነው ናፈቃችሁኝ። እንግዲህ ዛሬ ብቅ ብያለሁ። እዚህ ጋር ጁጁ አታውሪ ምንም ነገር በቃ ምንም አያስፈልግም ብላ ከኔ ተጫውጭ አብረን እየተጫወትን ነበር። እስኪ ለምንድን ነው ዛሬ እናንተን አላደርቃችሁም ብዬ ወደ እናንተ ብቅ ብያለሁኝ። እንግዲህ በመጀመሪያ ለማታውቁኝ እሙ ሀጀር ወይም ደግሞ እሙ መሀጀር የሁለት ልጆች እናት ነኝ። ሀጀር እና ሙሀጀር ይባላሉ። ሴቷ ሀጀር ወንዱ ደግሞ ሙሀጀር። እንግዲህ በሴቷ ስም ነው የከፈትኩት ሀጀራ ቶፊቅ ብዬ እና እቺ ናት ውሃ ሀማም እያንቦጫረቀች ነው። በቃ ማለት እየተጫወተች ነበር፣ አብሬት እየተጫወትኩኝ ነበር። አሁን ደግሞ ሰዓቷ አልቆ ቤቱን ለማጽዳት እቃዬን እያነሳሳው ስለሆነ ለምን የቀን ዊሎዬን አላሳያቸውም ብዬ እንግዲህ ዛሬ እስኪ ቀረጻ ለአንድ ሰው አይመችም፣ ግን እንደምንም ብዬ እስኪ እንትን አድርገዋለሁኝ። የቻልኩትን ያክል የቀን ዊሎዬን አሳያችኋለሁኝ። እንግዲህ እኔ ማለት ያለችኝ አንድ ክፍል ናት። እናም መኝታ ክፍልና ሳሎን ናት። ያው ለቭሎግ አይመችም፣ ነገር ግን ሰው ባለው ነው። እስካሁንም በቃ ደህና ቤት የለኝም፣ ደህና የሚሰራው ነገር የለም ብለን ነው በሰው ነገር እንትን የምንለው። ግን ምንም ቢሆን ምንም የራሳችሁ የሆነ ነገር አስተማማኝም ነው እና ደግሞ ደስታም ይሰጣችኋል። እኔ አንዳንዴ ስለ ሰው ሲለቅ ምን አገባኝ ማለት ራሴን መልሼ ራሴን እንደ ሌላ ሰው እቀጣለሁኝ። በቃ ምንድነው ምን አገባኝ ለምንድነው መሰል። ለዛው ነው ደግሞ ከዩቲዩብ የጠፋሁት። የምሬን ነው የምላችሁ። በቃ የሚለቃቸው ነገሮች አያስደስቱኝም። በቃ በራሴ ነገር ሲሰራ ነው የሚያስደስተኝ። ለዛው ነው እና እስኪ አበረታቱኝ። አንዳንዴ እንደዚህ ሲመችኝ ቭሎግ እለቃለሁ።
አቤት ቪሎግ እላችኋል። እንግዲህ ያው እንደዚህ በስተመጨረሻ እንደዚህ አሳምሬያታለሁኝ። ምንም ብትሆን ጎጆ ናት እንግዲህ ምንም ማድረግ አይቻልም። እና ሰው ባለው ነው ቪሎግ የሚሰራው እንዴ ግዴታ እኔ የተንጣላለ ሳሎን መኖር አለበት ቪሎግ ለመስራት እንዴ? በቂ ናት። የምሬን ነው የምላችሁ፣ የምር በቂ ናት። አበረታቱኝ። እቺ ደግሞ ኪችኒ ናት። ይሄ ደግሞ ሀማሚ ነው። እንደዚህ ያው አዝድቼዋለሁኝ አሳምሬ። እንግዲህ እቺ ደግሞ መኝታዬ ክፍሌ ናት። እንደዚህ ትንሽዬ ናት። ምንም ማድረግ አይቻልም። እንግዲህ ሰው ባለው ነው። በቃ ቭሎግ እላችኋል። እንደዚህ ነው ቭሎግ ሰራሁኝ ማለት ነው። እና አሁን ደግሞ ሀጁን ገላዋን አጥባታለሁኝ። እሷ ናት አሁን የቀረችኝ። እኔ ራሴ ተጣጥበን ምን በዬ ሙሀጅን ልንቀበለው እንሄዳለን ወደ ሀጁ ገላው መታጠብ። እንግዲህ እዚህ ጋር ሰው ባለው ነው በገንዷ እየተመጣጠች ነው። ሰው ባለው ነው ገንዳ ግዴታ ነጭ ገንዳ አይደለም፣ ግዴታ አይደለም። እና ባልጂ ቦፖ ነው በፖፖ አለቀ ጨርሰን እና አሁን ወደ ጸጉሯ ወደ መስራቱ እንሄዳለን። ሀጁ በጣም ጸጉሯን መሰራት አትወድም። ገና ሳትሰራ ነው በቃ ማለት ጸጉሯን እንዲሰራት ካሰብኩኝ ሰርተሽኛል አይደል አለቀ አይደል ትለኛለች። እና ገና ሳልጀምረው ማለት ነው። አሁን ደግሞ ጸጉሯን እሰራታለሁኝ። ጸጉሯ ማሻአላህ አደገ። የዛኔ ጸጉሯ ሳልዳት እንትን ገዝቼላት ማለት ነው ማበጠሪያ ከልብስ ጋር አዝዤላት ከዛ ዩቲዩብ ላይ እንትን ሲል እንዴት ሳትወልጂ ሙሽት ትገዣለሽ ምናምን ተብዬ መላጣቱን ምን ትሆን አታቂ ምናምን ተብዬ ሰውልዳት ምንም አይነት ጸጉር የላትም። ታዲያ ምን ይበጠርበት? ቆይ በማበጠሪያው ይኸው እንደምንም በቃ እንደምንም ብዬ ይኸው ጸጉሯን እንደዚህ አብቅቼዋለሁኝ። አሁን ማሻአላ ጸጉሯ አድጓል። እንደፈለኩኝ አስይዘዋለሁ፣ እንደፈለኩኝ አበጥረዋለሁ። በነገራችን ላይ ሴት ልጅ በጣም ነበር የምወደው። በጣም በቃ ጸጉሩን ምናምን መስራት ፍስታል ምናምን በቃ ማልበስ በጣም ደስ ይለኝ ነበር። አልሐምዱሊላህ ስለሰጠኝ አልሐምዱሊላህ። ይኸውላችሁ እንግዲህ እዚህ ጋር እሷን መጫወቻን ምናምን አቁማለች። አሁን እየተዘጋጀች ነው ወንድሟን ለመቀበል ትምህርት ቤት እንሄዳለን። እሷን አዘጋጅቻት ምን ብዬ እኔም ለራሴ ለባብሼ ወደ ትምህርት ቤት እንሄዳለን። መሀጅን ተቀብለን መተን ደግሞ ሻይ ምናምን አፍልቼ ባለቤቴን እቀበላለሁ። እንደገና እንደዛ ነው ውሎ በቃ እንደዚህ ባለቤቴ ስራ ሄዶ ልጄ ትምህርት ቤት ከሄደ ሁለታችን ውላችን እንጫወታለን ትንሽ። ከዛ በኋላ ቤት አዝድተን ብለን ደግሞ እራት ሰራርተን መሀጅን ልንቀበል እንሄዳለን። ከዛ ደግሞ ከመጣን በኋላ ደግሞ ባለቤቴ ትንሽ ቆይቶ ይመጣል። ሻይ ምናምን እንጠጣለን። ከዛም ወደ የቤት ስራ መስራት በቃ ብቻ ቢዚ በቃ ቢዚ ወላሂ ለሴት ልጅ የሰው ሀገር ብትሆንም እኛ ቀልባችን አያርፍም። ሌላም ስራ እንፈልጋለን። በቃ እንደዚህ ልጅ ኖሮንም ማዳም ቤት ለመስራት ምናምን በቃ የተለያዩ ነገሮችን ለማድረግ እንፈልጋለን። ቀልብያችን መቼም ቢሆን የሰው ሀገር ሆነን በቃ የቤት እመቤት ነን ብለን ቁጭ ማለት አንችልም። የምሬ ነው። እኔ በጣም ነው እንትን የሚለኝ በቃ የሆነ ነገር መስራት ፈልጋለሁኝ። ባለቤቴን ማገዝ ፈልጋለሁኝ። በቃ አይሚሮ እንዳለ ይጨናነቃል። እና የሰው ሀገር ሆነን የቤት እመቤት መሆን በጣም ከባድ ነው። በጣም እና አልሐምዱሊላህ ልጆቻችንን ስለሰጠን ምንኖረውም ለነሱ ነው። ተስፋም የሚኖረን ለነሱ ነው። የሆነ ነገር እንስራ ብለን እንኳን የበለጠ መጠንከር እንትን እንዲያደርጉን የነሱ መኖር ነው። የምርን ነው የምላችሁ ልጆች ልጅን መውለድ አትፍሩ። የሰው ሀገር ላይ ውለዱ። ለምን ወደ ጥሩ ነገር ነው የሚመሯችሁ። በቃ እነሱን ለማሳደግ ምን መስራት አለብኝ፣ እነሱን እንትን ለማድረግ ምንድነው ማድረግ ያለብኝ ብላችሁ ራሳችሁን ትገመግማላችሁ። ምንም ነገር ፈተና ካልገጠመን ምንም ነገር እንትን ካለን በህይወታችን ለውጥ ምንም ነገር አይመጣም። ስለዚህ አልሐምዱሊላህ ያልወለዳችሁ ውለዱ፣ ታዩታላችሁ ደስታውን ምኑን በቃ ብዙ መከራም አለው ደስታም አለው። እና አልሐምዱሊላህ ላችኋለሁ። እዚህ ጋር ጨረሰን ጁጂዬን። አሁን እንግዲህ እኔም በቃ ራሴን ማዘጋጀት አለብኝ።
እና የሰው ሀገር ላይ ይከብዳል። ቤት ሳታጸዱ እንግዳ በቃ ልጅ ያለበት ቤት ግዴታ ሰው ተናግሮ መምጣት አለበት። ቤቱን አይታችሁታል። መጀመሪያ ምስቅልቅሉ ወጥቶ ልጆቹም ያሳዝናቸዋል ወላሂ ማለት ያኔ ከስር ስራቸው መጫወቻ ምናምን ማንሳት ምናምን እነሱም ይደብራቸዋል። የሰው ሀገር ነው። ውጭ ወጥተው አይጫወቱ ምን አይሉ ከልጅ አይጨመሩ። በስንት አንዴ ነው ከልጅ ጋር የሚጨመሩት። እዛም ትንሽ ስለሚከብድ ዝም እላቸዋለሁኝ። የተወሰነ ሰዓት ገደብ ሰጣቸዋለሁ። ይሄን ያክል ይጫወቱ፣ ይሄን ያክል ደግሞ የኔ ሰዓት ነው ብዬ ገደብ ሰጣቸዋለሁኝ። ብዙም ጊዜ አላጨናንቃቸውም። በቃ ቤቱ ዝርክርክ ብሎ ነው እንትን የሚለው እና አሁን ይኸው ሙሀጂን ልንቀበለው እየሄድን ነው እና በቃ ውሏችን ይሄን ይመስል ነበር። አደረኳችሁ እንግዲህ አውፉ በሉኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁን ያብዛልኝ። ሰላም ሁኑልኝ። ቪዲዮን ሰብስክራይብ አድርጉ ፕሊዝ፣ ሰብስክራይብ አድርጉኝ። ሁላችሁም ያያችሁ ሁሉም እስከ መጨረሻው ስላያችሁኝ አመሰግናለሁኝ። ቪዲዮን ሰብስክራይብ አድርጉልኝ፣ ቻናሌን አሳድጉልኝ። ወዳችኋለሁኝ። ባይ ባይ። አምነዋለሁና ቻልኩት የቀንምቱን ፊት ነው እንደ ቅኔ ኸይራለው ውስጥ ውስጡን ምቾት አላጣሁም በእርግጥ ከችግር ጋር ማናለኝ ያለሱስ የክፉ ቀን አጋር ይፈወሳል ደዌ ይሽራል ስንኩልም ቀና ብለህ ጠብቅ ጌታ አይቸኩልም።